ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? አለንኛ አልሐምዱሊላህ ደህና ነን። የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። መስከረም 30 2018 እንዲሁም ባንኮች እና የጥቁር ገበያው ምንዛሬ መረጃ እንመለከታለን። እንግዲህ ባንኮች 10% ተጨማሪ ንግድ ባንክ አዘጋጅቷል። አዋሽ ባንክ 9% አዘጋጅቷል። አቢሲኒያ ባንክ ተመሳሳይ 9% ጉርሻ አዘጋጅቷል። እንዲሁም ባንኮችን ከውጭ ሀገር በኢትዮ ዳይሬክት እና በካሽጎ ስትልኩ እንግዲህ በገንዘብ አስተላላፊዎች ወይ ዓለም አቀፍ ሐዋላ አስተላላፊዎች በእነሱ ስትልኩ ተጨማሪ እነዚህን ታገኛላችሁ። እንዲሁም በባንክ ቤት ደግሞ በአካል ቀርባችሁ ስትመነዝሩ ተጨማሪ 10% እንዲሁም በአዋሽ ባንክ 9% በአቢሲኒያ ባንክ 9% ታገኛላችሁ ይለናል። ወደ ምንዛሬ መረጃ ስንመለከት በዛሬው ዕለት አንድ የአሜሪካን ዶላር በጥቁር ገበያው 168 ብር ከ03 ነው እየተመነዘረ የሚገኘው፣ ጭማሪ አሳይቷል ማለት ነው። ሌላኛው መረጃ ደግሞ ንግድ ባንክ ነው። እንግዲህ 140 ብር ከ14 ሳንቲም ነው ንግድ ባንክ እየመነዘረ የሚገኘው። ሂጅራ ባንክ 143 ብር ነው እየተመነዘረ የሚገኘው። አዋሽ ባንክ 142 ብር ከ05፣ አቢሲኒያ ባንክ 147 ብር ከ15 እንዲሁም ዘምዘም ባንክ 143 ከ60 ነው። ከፍተኛ አቢሲኒያ ባንክ ነው እየመነዘረ የሚገኘው አንድ የአሜሪካን ዶላርን። ዩሮ ነው። አንድ ዩሮ በብላክ ማርኬቱ 194 ብር ከ50 ሳንቲም እየተመነዘረ ሲሆን በንግድ ባንክ 163 ብር ከ48 ነው እየተመነዘረ የሚገኘው። በሂጅራ ባንክ 167 ብር ከ71 እየተመነዘረ ሲሆን በአዋሽ ባንክ 166 ብር ከ47 እየተመነዘረ ይገኛል። እንዲሁም ደግሞ በአቢሲኒያ ባንክ በከፍተኛ ደረጃ አቢሲኒያ ባንክ ነው 171 ብር ከ80 እየመነዘረ የሚገኘው። ዘምዘም ባንክ 164 ብር ከ50 ነው እየመነዘረ የሚገኘው ማለት ነው። ስዊዝ ፍራንክ 208 ብር ከ74 ሳንቲም እየተመነዘረ ሲሆን በጥቁር ገበያው በባንኮች ደግሞ ንግድ ባንክ 172 ብር ከ42 እየመነዘረ ይገኛል። አዋሽ ባንክ 173 ብር ከ08፣ አቢሲኒያ ባንክ 178 ብር ከ54፣ ዘምዘም ባንክ 173 ብር ከ16። ከፍተኛ እየመነዘረ የሚገኘው ባንኮች አቢሲኒያ ባንክ ነው 178 ብር ከ54 ነው እየተመነዘረ የሚገኘው። የካናዳ ዶላርን ስንመለከት በጥቁር ገበያ 119 ብር ከ90 እየተመነዘረ ሲሆን በባንኮች ደግሞ ከፍተኛ 104 ብር ከ04 አዋሽ ባንክ እየመነዘረ ይገኛል። ሌሎቹ 102 ብር እየመነዘሩ ይገኛሉ። አቢሲኒያ ባንክ፣ ዘምዘም ባንክ ማለት ነው። ሌላኛው አውስትራሊያን ዶላር ነው። አንድ አውስትራሊያን ዶላር በጥቁር ገበያው 109 ብር ከ36 ነው እየተመነዘረ የሚገኘው ማለት ነው። እንዲሁም የቻይና ዩሃን ነው። አንድ የቻይና ዩሃን 23 ብር ከ59 በጥቁር ገበያ የተመነዘረ ሲሆን በባንኮች ደግሞ 19 ብር ከ37 ሳንቲም ነው እየተመነዘረ የሚገኘው ማለት ነው። ሌላው የእንግሊዝ ፓውንድ ነው። በጥቁር ገበያ 223 ብር ከ41 ሳንቲም እየተመነዘረ ሲሆን እንግዲህ በባንኮች ደግሞ 184 ብር ከ78 ንግድ ባንክ እየመነዘረ ይገኛል። 194 ብር ከ63 ሂጅራ ባንክ 190 ብር ከ99 ሳንቲም አዋሽ ባንክ 197 ብር ከ68 ሳንቲም አቢሲኒያ ባንክ፣ ዘምዘም ባንክ ደግሞ 189 ብር ከ66 ሳንቲም እየተመነዘረ ይገኛል። እንግዲህ ከፍተኛ አቢሲኒያ ባንክ ነው እየመነዘረ የሚገኘው 197 ብር ከ68 ሳንቲም ማለት ነው። ሌላው የኩዌት ዲናር ነው። 547 ብር ከ88 ሳንቲም ነው በጥቁር ገበያው እየተመነዘረ የሚገኘው። በባንኮች ስንመለከት ደግሞ 457 ብር ከ90 ሳንቲም ንግድ ባንክ ነው እየመነዘረ የሚገኘው ከፍተኛ ማለት ነው። ሌላው የኩዌት የዱባይ ድርሃም ነው። 45 ብር ከ78 በጥቁር ገበያ የተመነዘረ ሲሆን እንግዲህ በባንኮች 38 ብር ከ29 ንግድ ባንክ፣ ሂጅራ ባንክ 42 ብር ከ15 ሳንቲም፣ አዋሽ ባንክ 43 ብር ከ32 ሳንቲም ከ33 ሳንቲም፣ አቢሲኒያ ባንክ 40 ብር ከ14 ሳንቲም እንዲሁም ዘምዘም ባንክ 43 ብር ከ25 ሳንቲም እየተመነዘረ ይገኛል ማለት ነው። ከፍተኛ አዋሽ ባንክ 43 ብር እየመነዘረ ይገኛል የዱባይ ድርሃምን በባንኮች ደረጃ ማለት ነው። ሌላኛው የሳዑዲ ሪያል ነው። 44 ብር ከ76 ሳንቲም እየተመነዘረ ሲሆን በባንኮች ንግድ ባንክ 37 ብር ከ49 ሳንቲም፣ ሂጅራ ባንክ 39 ብር ከ89 ሳንቲም እንዲሁም አዋሽ ባንክ 42 ብር ከ40 ሳንቲም፣ ዘምዘም ባንክ 42 ብር ከ28 ሳንቲም እንግዲህ ከፍተኛ 42 ብር ከ40 ሳንቲም አዋሽ ባንክ ነው እየመነዘረ የሚገኘው ሳዑዲ ሪያልን።
እንግዲህ ሌላው ኳታር ሪያል 44 ብር እየተመነዘረ ሲሆን ኦማን ሪያል ደግሞ 437 ብር ከ66 ሳንቲም በጥቁር ገበያው የተመነዘረ ይገኛል። እንዲሁም ጆርዳን ዲናር 234 ብር ከ37 ሳንቲም፣ የባህሬን ዲናር 445 ብር ከ58 ሳንቲም፣ የግብፅ ፓውንድ 3 ብር ከ45 ሳንቲም እየተመነዘረ ይገኛል ማለት ነው። በዛሬው ዕለት